بسم الله الحمد لله الصلاة والسلام على رسول الله اللهم صل على سيدنا محمد يونورستي ቤተሰቦች السلام عليكم ورحمة الله وبركاته ከመጠፋፋት በኋላ እንግዲህ አልহামዱሊላህ ተገናኝተናል ጠፍቼ ነበር ያው ሰሞን ደግሞ እንግዲህ የሚሄደው ዜና ጦርነት እንዲሆነ ነገር ግን ያው ስለ ጦርነት ሲነሳ ላይክ የትኛው ሀገር ሐሳቦች መለዋወጥ ስለ ያዙት የመሳሪያ አይነት ይሄ ነው ትንሽ ጠለቅ ብለን ካየነው ደግሞ ከራሳችን ጋር ምን የገባንበት ጦርነት አለ like the battle with us every single day በየቀኑ the battle of discipline and distraction discipline እንደሆነ አንድ ነገር ማስቀጠልና የሐሳብ ልዩነት መፍራትና አለመፍራት ኮምፎርት ዞን ላይ መቀመጥና ለውጥ እንፈልጋለን ግን ኮምፎርት ዞን ላይ ተቀምጠናል ይሄ ሁሉ ውስጣችን እየሄደ ያለ ዋር ነው ስለዚህ እዚህ ዋር ውስጥ እዚህ ጦርነት ውስጥ አሸናፊው ማን ነው ከተባለ ያላቋረጠ ነው አቋራጮች አያሸነፉም አሸናፊዎች ደግሞ አያቋርጡም ስለሆነ ማለት ነው የማቋቋምን ኃይል አሁን አይካያችሁ በቴክኖሎጂ በመናም ያልተጠቁ ሀገሮች ባለማቋረጣቸው በቀጣይነት ከራሳቸው በመከላከል የመከላከልን የማቋቋምን ኃይል ስላካበቱ ስኪል እንትን ብሎታል ማለት ስለዚህ እኛም ለላይፋችን ላይክ ስለ ፖለቲካ አይደለም ወደ ላይፋችን ወስደን የምንወስደው ትምህርት ነው ያወራው ያለውትና ላይፋችን ላይ የመቋቋም ኃይልን ካለን ልናሸንፍ እንችላለን ላይክ ፐርፌክት መሆን አይጠበቅባችሁም አንዳንዴ ግን በቃ አለማቆም ነው ነገሩ ችግሮችን ገልጸ እንዲላርግ ምናምን ነገር ሙሉ ሳይሆን ባለማቋረጥ ራስ ላይ ምትከላከል ከሆነ ማለት ነው ብዙ የጦር ሜዳዎች ላይ ደግሞ ተሸንፈናል ከራሳችን ጋር ብዙ ቦታዎች ምክንያቱም ድካም ሳይሆን ላይክ ሚስ አንደርስታንዲንግ አለመረዳት ነው ይገባንበትም ማን ነው like we react without thinking ነገሩን ሳያውቁ ሳያገናዝቡ እንትን ሪአክት የማድረግ ሁለተኛ judge without knowing የሆነ የመወሰን ነገሩን ሳቁ ይሄ ነገርማ እንትን ነው በተለይ የሆነ ማናቆን ነገር ስም ለመስጠት አንደኛ ነው በቃው ይሄማ 516 ነው ምናምን ነገር በቃ እና ጀምረንም ደግሞ ነገር ባኪ እንደተባለው አይደለም ነው ይኸውላችሁ ለውጥ እንትን ይፈልጋል ጊዜ ይፈልጋል ሂደት ይፈልጋል ይሄ አቋራጭ ነገር ነው ፈልገው ነው ብዙ ነገር ጀምረን አቋርጠን የለውጥ ሂደቶች ይሆኑት ማለት ነው ስለዚህ ይሄ ሚስ አንደርስታንድ ከመሆን ነው ስለዚህ ምን ማድረግ ነው ስታዲ ዩር ፕሮብሌም ምንድነው የኛ ችግር ምንድነው ወዴት ነው መሄድ የምፈልገው የኛ ድክመትስ ምንድነው በክሊር መታወቅ አለበት እንዲህ ነው መሄደው ይሄን ነው እንትን ምረው በክሊር የኛ ድክመትን ካወቀ ምንድነው እዛሽ ጋር ሀፕን በሚሆንበት ሰዓት ስላወቃችሁ ምንም ዲስትራክት ተደረጉበት ነገር የለም ለማለፍ አያስቸግረንም ከዛስ አታክ ዊዝ ክላሪቲ በቃ በግልጽ መዋጋት ነው ከኛ ጋር ማለት ነው ያው አንዳንድ እንትኖች ላይክ የሆነ ዋጋም የሌላቸው ነገሮች አሉ ምሳሌ አንዳንድ ክርክሮች አንዳንድ ምንልባቸው ቦታዎች አንዳንድ ስራዎች የሚሆን የሆነ ሀቢቶቻችንም ግን ዋጋ የሌላቸው ናቸው እኛ ግን ኢነርጂያችንን ድሬን ያደረቁብን ነው ኢነርጂያችንን መስራው ስራ ካልኩሌት አድርጉ የተወሰነ አመት በኋላ ላይክ የሚመረቅ ስራ ላንተም ለውጥ የሌለ ከሆነ እድሜ እየገደልክ ነው ጉልበት እየገደልክ ነው ያስኮ ትምህርት እየተመረቀ የሚሄድ ነው እየተተካ የሚሄድ ነው እድሜ እየገደልክ ነው እንትን እየገደልክ ነው ኢንስቲድ ኦፍ ዳት ሌላ ነገር መማር በሚቻልበት ነገር ማለት ነው ስለዚህ ባትል ኦፍ ዋር በጣም ቼክ ማድረግ ያስፈልጋል ማለት ነው the cost of winner like ብዙ ዋጋ ነው የሚያስከፍለው የግጭት አሸናፊ እንኳን ብትሆኑ ማለት ነው ስለዚህ ላይክ ከሆነ ጊዜ በኋላ የተወሰነ ገንዘብ ልታገኝ ትችላለህ ግን at the same time ይውስቲያውን ላይክ አሁን የምታገኘው ገንዘብ ከሆነ አመት በፊት የሆነ ገንዘብ የነበረ ነው አሁን ግን የምትከፍለው ዋጋ ሞር ነው የሆነው ማለት ነው ስለዚህ ጦርነቱ ሜዳ አይቶ መቀየር ያስፈልጋል ማለት ነው ሌላው ደግሞ አንዳንድ ችግሮች አንዳንድ ቻሌንጆች ሲመጡ የሆነ እኛን ለመስበር እኛንተን ለማድረግ ስትሮንግ ያደርጋሉ አንድነት ይሰጣሉ በቃ የሆነ ነገሩ ሀፕን ሲሆንባቸው በአንድነት ነው ሆኖ ጉልበታቸው የዩኒቲ ጉልበት በጣም ትልቅ ነው መከላከል መመከት ይቻላል ማለት ስለዚህ እንዴነ ቻሌንጆች ሲመጡ ብዙ ነገር ሊያስተምሩ ይገባሉ 12ኛ ክፍል ብዙ ተማሪ መውደቅ የጀመረ ጊዜ እኮ ኦንላይን እዛ ሆኖ የተለያየ የላይላ የሥራ እድል እንዳለ ራስው ያለ ከዛ በኋላ እኮ ኮሮና በመጣበት ሰዓት እኮ ነው ሰው ኦንላይን ተሰርቶ ብር ማግኘት ይቻላል ወይ ከትምህርት ውጪ ይቻላል የሚለውን ያገኘ ማለት ስለዚህ አሁን ይሄ ነገር አንድ ገቢ ነው ያለችን እሷም እንደ ሆርሞዝ ታንቃብናለች ኦኬ ለካ መልቲ ኢንካም ያስፈልጋል ለካ አንድ ያለችን ስኪል አንድ ናት እሷ ልትቆም ትችላለችና የተለያየ ስኪል መልመድ አለብኝ የተለያየ ሞያ መልመድ አለብኝ የተለያየ ገቢ መምጫ መንገድ ሊኖርኝ ይገባል የሚል ትምህርት ነው እንስልበት ይገባል እንጂ በቃ አቻለቀችና አለማ በቃችልኝ ምናምን ባል የለበትም ቻሌንጆች ትምህርት ነው ሊሰጡ ማለት ነው
ዓለም ሆይላችሁ ሁሌ ግጭቶች የተለያየ ግጭቶች አሉ። ዓለም እየሄደች ነው። የተለያዩ ላይክ የሀሳብ መጋጨትም አለ። እዚህ ውስጥ ግን ኮንትሮል ማድረግ ያለብን ኢሞሽን ስሜቶቻችንን መቆጣጠር፣ ዲሲሽኖቻችንን የምንሰጣቸውን ውሳኔዎች መቆጣጠር፣ ፊውቸራችንን መቆጣጠር። ምክንያቱም አሁን እያደረግን ያለነው ነው አሁን የምንሰራው ምንበላው አብረን የምንኖረው ኢፌክት አለው እኛ ላይ ማለት ነው። ላይክ ካለፈው ነገር ይሁንና በቃ ልማድ ሆኖብኝ የሚባል ነገር አለ። እንደዛው ልማድ ሆኖ ከኛ ጋር ይቀጥላሉ። ስለዚህ ባትል ኦፍ ዋር ከኛው ጋር ነውና ከራሳችን ጋር የኛን ፍርሃት የኛን ኦልድ ሀቢት በፊት የነበረውን ቴክኖሎጂ መዋሃድ፣ አዳዲስ ስኪል መማር፣ ብዙ የኢንካም አይነቶችን መፍጠር። እንደ ስልክ ይዘን ስማርት ስልክ ይዘን ደደም መሆን የለብን። ስልኩ ስማርት ሊሆንብን አይገባም። ስልክ ወጪ እናወጣበታለን፣ ገቢም ሊያመጣ ይገባል። አሁን ትምህርቶች ብዙ ነገር የተስፋፋበት ስለሆነ አሁን የተራቀቀበት ነው። ያንን እንድንጠቀም ሊያደርገን ይገባል። ይሄን ባትል ነው ማሸነፍ ያለብን። ስለዚህ እዚህ ባትል ቦታ መርጠን ባትሉን ደግሞ ጀምረን ላይክ ፊውቸሩን አይተን ከዛ ደግሞ አለማቋረጥ ደግሜ እላለሁ፣ አሸናፊዎች አያቋርጡም፣ ያቋረጡት ደግሞ አያሸንፉም። አሸንፈን ስኬት ላይ እንገናኝ እላለሁ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።